ከሚያደርጉ ደጋፊዎቼ በስተቀር ቆምልኝ ነበራል። ማንም ሰው እንዲቆምልኝ አልፈልግም። እኔ ለብቻ እሺ ነኝ። እኔ ቤታ ለብቻ እሺ ነኝ። አውቃለሁ እንኳን ኖሬበት አይደለም ወሬ ውስጥ ሳልኖርበትም ቲክቶክን ማንጫጫት እችላለሁ። እኔ አቴንሽን ለማግኘት ከሰው ጋር መጣላት አያስፈልገኝም። ለሰው ወሬ ማቃጠር አያስፈልገኝም። የሆነ ነገር መክፈት አያስፈልገኝም። ቂጤም መክፈት አያስፈልገኝም። ቤታ በመሆኔ ብቻ ዶላር ነኝ እኔ። አስረግጬ የምነግራችሁ ትናንትና ራሴን በጣም ነው በራሴ የኮራሁት። ምክንያቱም የሰው ልጅ ባልዋለበት ዝም ብያው እንዲቦራል ታይ ባልላትና ጸጥ ብዬ ራሴን ብጫወት ምን አይነት ጓደኛ ነሽ እንደዚህ ጠጥታ እየጮች አትናገሪም ትላላችሁ አይደል? ሁሉም እስኪ ማርያምን ጋይስ በእኔ ቦታ ሆናችሁ ፍረዱ። ዲቦራ እንደዛ ወጣ ስትናገር መደወል ታይ ረፊ ማለቴ ጥፋቱ ምንድን ነው? ማንም እንደ ጓደኛ ሆኖ የሚያደርገውን አደረጉ። ዝም ብዬ ደግሞ ብቀመጥ አንቺ አስመሳይ፣ አንቺ መሽቁቅ፣ ልጅቷ እንደዚህ ጠጥታ ስትሆን ዝም አልሻት፣ ቦታም አልሰጥ። እህቷም እንኳን እያለች ትወቅሱኛለች። እህቷ አጠገባ እንኳን ሆና እኔ ነው የምትወቅሱት ማለት ነው። ሳስተዋት ደግሞ ሚስጥራቸው እኮ እንዳይወጣ እኮ ነው አፋ የምትይዛት። እስኪ አንድ ሰው በዚህ በምላሴ እኔ ልፈርበት። አንዳቸው ከዛ የምትፖስቷቸው ከምታዞሯቸው የእኔ ሚስጥር ያውጡት። እኔ በኩራት ሁሌ የምናገረው እንደ ሁሌም የደረሰብኝን ነገር ስለማውቀው አንዲቷ ፍሬ ወጥታ ስለኔ አታወራም። ስለኔ መረጃ የላት። እዛው ሲካኩሉ እዛው ሲካኩ ደግሞ እኔ ግን ከሀስ ከፋ ቃለሁ። መነሻውን መድረሻውን መዝጊያውን ሁሉን ነገር አጥቷል። በእኔ ላይ ግን ምንም አማለሁ ሀሜት ነው። ለዲቦራ እኮ ከዚህ በፊት እኮ ነግሬያታለሁ። ዲቦራን ሳላቃት በፊት አምቼሻለሁ እኮ ብዬ ነግሬያታለሁ። አላቃትም፣ ጓደኛ ያልነበረችም አላቃትም፣ አምቼሻለሁ ብያታለሁ። አለቀ። ለእሱ ይቅርታ ጠይቂያታለሁ ስለማላቃት በሰዓቱ ጓደኛዬ ስላልነበረች። ከዛ በተረፈ ስለ እኔ አንዳችም ነገር አንድ ሰው ሊያመጣ አይችልም። ስለ ቲክቶክ አሜት ማንም ያማል። ስለ እኔ ግን ነገር አንድ ነገር አታመጡ ምና እኔን ተፋቱኝ። ዲቦራ አቅማላት አፋላት ታርበደብዳችኋለች፣ ትመልስላችኋለች። ዲቦራ ትመልስላችሁ። እኔ ወጥቼ ስሰዳደብ አይታችሁኛል ወይ? ወጥቼ ለሆነ ሰው የሰው ስም ስጠራ ለምንድን ነው የሰው ስም መጥራት ያቆምኩት? ድንቡሼ ለምን ነው የሰው ስም መጥራት ያቆምኩት? እስኪ ንገሩ። እግዚአብሔር ይመልሰው ብዬ ነው የተውኩትኝ። ማንም ሰው እዚህ ቲክታክ ላይ ብትቆስሉ ብትደሙ ብታለቅሱ አሁን እቺ የድሮ ሸርሞጣ የአሁን አቃጣሪ የሆነችዋ ማናት ቱናዬ እንኳን እሷም ሰው ሆና እኔ አንቺ ሰርጀሪ ምሸች ትላለች። እሷን ስትቀዳደድና ውሯን ስትተለተል ያየ ነው። እሷም አፍ አውጥታ እንኳን መካሪ ሆና ጊድፋሽ የመኪና አደጋ ቢደርስብሽ ያለች ሰው ናት። እዚህ ቲክቶክ ላይ ማንም ሰው ህመማችሁን የሚረዳ የለም። እግዚአብሔር ብቻ ነው። አለቅ። የተረዳሁት እግዚአብሔር ብቻ ነው። ዝምታን ደግሞ የመሰለ ነገር የለም። እኔ አሁንም በጣም ብዙዎቻችሁ በተሳሳተ መንገድ ስለተናገራችሁ በጣም ደብሮኝ ነው ይህንን የምመልሰው ማለት ነው። ማርያምን ይህንን መመለስ ዝምታን የመሰለ ነገር የለም። ለምን አየሁትኝ? መርዝ ሲሰሩ የነበሩ ሰዎች፣ እባብ የነበሩ ሰዎች፣ ስንት ሲተለትሉ የነበሩ ሰዎች ዛሬ እንደ ጨዋ መስለው ዝምተኛ መስለው አውቀውበታል። ይመቻቸው፣ ይድላቸው። እግዚአብሔር ግን አንድ በአንድ ያውጣ። የኔንማ አንድ በአንድ ያውጣ። እና ደግሞ ቁጭ ብላችሁ እየፈተላችሁ የምታወሩ አሮጊቶች የኔ ውድቀት መቼም አይሳካላችሁ። መቼም ወድቄ አታዩኝ። ረሃብ ቢይዘኝ ማለት ነው ጎዳና ላይ ወጥቼ እሞታታለሁ እንጂ የእናንተ እጅ ላይ ወድቄ አታዩኝ መቼም። ዲቦራ ባወራችሁ ነው አይደለ? ቁጭ ብላችሁ ነሽል ነው ተሰብስባችሁ ስለኔ ስታወሩ ስለኔ አጀንዳ አድርጋችሁ ስታወሩ የነበረው ወድቄ እኔ ሞደቂያዬን መቼም አታዩት። መቼም እንኳን ሞደቂያዬን እምባዬን ከዚህ በኋላ አታዩት። ይህንን ነው የምለው። ጨርሻለሁ። እራሳችሁን እዛ ቻሉ። እኔን ተፋቱኝ። ምንድን ነው ያለችው አንዷ ደግሞ ረስቸው የማስታውሰው አየሩን ምናምን እኔ አያስፈልገኝም አጀንዳ። የአየር የቲክቶክ አየር ለመያዝ አጀንዳ አያስፈልገኝም። ምን ይታ ባልዋልኩበት ራሱ ማለት ነው ከባለቤቷ ከዲቦራ በላይ እኔ ነኝ ቲክቶኩን ስለ እኔ ስታወሩ ያደራችሁት። እስኪ እውነት እናውራ። እኔ ለአጀንዳ ለእይታውን አንቺ ፊንገር እኔ ለእይታ ማለት አየሩን ሊይዙት ነው። ኖ አየር መያዝ አይጠበ ዝም ብዬ ራሱ ስለ እኔ ታውራላችሁ። አቅም አለኝ። ግዴታ እየተነሳው እንዲከፋኝ እንዲራበኝ እንዲጠማኝ እንዲተነሳው እንዲተቆረጥ እንትና እንዲያለኝ ማለት አይጠበቅብኝም። እንደ አጀንዳማ ብፈልግ ኖሮ ቀን ከሌሊት እኮ ትሰድቡኛላችሁ። ያንን እያወጣው እኮ መናገር እችላለሁ። ምላስ አለኝ፣ ቆንጆ ምላስ አለኝ። ትቻችሁን የራሴን ህይወት እየኖርኩ ያለሁት እኔ አያስፈልገኝም።
ከበቂ በላይ አቴንሽን የተሰጠኝ ሰው ነኝ። እንኳን ወዳጄ ጠላቶቼን ቀን ከሌሊት ታወራላችሁ። ከዛ ተፋቱኝ፣ ህይወታችሁን ኑሩ። የኔን ውድቀት ስጠብቁ እናንተ ረግፋችሁ እንዳትቀመጡ። ይሄ በስማሜ ሰው ልጅ እንዴት አይሰለቸውም? እንዴት አይሰለቻቸውም? አስወር ላይ እንዴት የሰው ልጅ አይሰለቸውም? በቃ የሆነ ሰዓት እኮ ይበቃቸዋል እኮ። ሰው ይጣላል፣ ይጋጫል፣ ይሰዳደባል። ማንም ሳይበደር ይመስላችኋል እንዴ? እኔ የደረሰብኝን ነገር ከነ ድምፅ ከነምን ጉልጉል አድርጌ ባወጣ እኮ ማለት ነው። የቲክቶኩን ተው፣ የቻልኩትን እኔ ነኝ የማውቀው። ግን ምንም ጥቅም የለውም፣ ምንም ጥቅም የለውም። ለዚህ ህዝብ ብትነግሩትኝ ማለት ነው። ትናንትና ለእናንተ ሳይድ ቆሞ የፈረደላችሁ ሰው ዛሬ እናንተ ላይ ሲፈርድ ነው የምታየው። አቋም የለውም ይህ ማህበረሰብ። ለእግዚአብሔር ነው መተው። በተረፈ ደግሞ የኔ ልጆች፣ ለእኔ የምትቆሙ ለእኔ ሁሌ እግዚአብሔርን የምትንገበገቡ ሰዎች በጣም ነው የምወዳችሁም። ከማንም በላይ በትክክል የምትወዱኝም የምታከብሩኝም እናንተ ናችሁ። ሮሚ ደግሞ የማትለወጥ ሰው ማርያምን አምናም ካቻምናም ዘንድሮም የማትለወጥ ሰው ምን ሆና ይላሽ ትክክል